ይህ ሰው ሚስቱን በገዛ መኖሪያ ቤታቸው ውስጥ በጥይት ደብድቦ ከገደላት በኋላ ፊቱን በጭንብል የሸፈነ ግዙፍ ዘራፊ ሌባ ቤት ሰብሮ በመግባት እንደገደላት ለፖሊስ አስደንጋጭ ታሪክ ተናገረ። እጆቹን በፕላስቲክ አስሮ ወለል ላይ ወድቆ የተገኘው ይህ ባል ፍጹም የሆነ የውሸት ድራማ አቀናብሮ ነበር። ነገር ግን ያልተጠበቀው አንድ ዲጂታል ምስክር ውሸቱን ለዓለም አጋለጠበት። ያ ምስክር ሚስቱ እጇ ላይ ያሰረችው ትንሽ የአካል ብቃት መከታተያ ሰዓት ነበር። ይህቺ ሴት ኮኒ ማርጋሮታ ትባላለች። የተወለደችው በሐምሌ 1976 ነው። የምትነካውን ነገር ሁሉ ወደ ወርቅ የምትቀይር በህይወት የተሞላችና በስራዋ እጅግ የተሳካላት ሴት ነበረች። በፋርማሲውቲካል ሽያጭ ስራዋ በኩባንያው ውስጥ ካሉ ምርጥ 20 ሰራተኞች ተርታ የምትመደብና የቤተሰቡ ዋና ገቢ ያስገኝ ነበረች። በሐምሌ ወር 2003 ከኮምፒውተር ባለሙያው ሪቻርድ ዴባቴ ጋር ትዳር መሰረተች። ኮኒ ሳቢና ተጫዋች ስትሆን ሪቻርድ ግን ዝምተኛና በቴክኖሎጂ ላይ ያተኮረ ሰው ነበር። ሁለቱ ጥንዶች በኤሊንግተን ከተማ ውስጥ $634,000 የሚያወጣ ውብ ቤት ገዝተዋል። ሁለቱን ወንድ ልጆቻቸውን እያሳደጉ በዛ ቤት ውስጥ በደስታ ይኖሩ ነበር። በዙሪያ ያሉ ሰዎች ኮኒ የማህበረሰቡ ፀሐይ እያሉ ይጠሯታል። ምክንያቱም ለታመሙ ጎረቤቶች ምግብ የምታደርስ በበጎ ፈቃደኝነት የምትታወቅ ሴት ነበረች። ነገር ግን ከዚህ ፍጹም ገጽታ በስተጀርባ ሪቻርድ የያዘው አሰቃቂ ሚስጥር ነበር። ሪቻርድ የሚስቱን አካውንት እየመዘበረ በድብቅ ከፍተኛ ገንዘብ ያጠፋል። አልፎ ተርፎም ሴተኛ አዳሪዎች ቤት እየሄደ የኮኒን ገንዘብ ይበትናል። ይሁንና ትልቁ ሚስጥር ይህ አልነበረም። ሪቻርድ ከልጅነት ጓደኛው ሳራ ጋንዛ ጋር በድብቅ የፍቅር ግንኙነት ጀምሮ ነበር። ሰኔ 2015 ላይ ሳራ ከሪቻርድ ማርገዟን አወቀች። እሱም ሚስቴን ፈትቼ ከአንቺ ጋር አዲስ ህይወት መሰረታለሁ እያለ ለወራት በውሸት ተስፋ አታለላት። ሳራ እርግዛ 7ኛ ወሯ ላይ ስትደርስ በሪቻርድ ላይ የምታደርገው ግፊት በጣም እየጨመረ መጣ። በሌላ በኩል ኮኒ ስለ ባሏ ክህደትም ሆነ ስለ ሌላኛዋ ሴት እርግዝና የምታውቀው ነገር አልነበረም። ሪቻርድ ግን በሁለት ዓለማት መካከል ተይዞ ግድግዳው እየፈረሰበት መጣ። ፍቺ ማለት ንብረቱን፣ ውብ ቤቱንና የሚስቱን ከፍተኛ ገቢ ማጣት ማለት ስለሆነ በጭንቅላት ውስጥ ሰይጣናዊ እቅድ ማውጣት ጀመረ። ታህሳስ 23 ቀን 2015 ለገና በዓል 2 ቀናት ብቻ ነበር የቀሩት። ልጆቹ ለትምህርት ቤት እየተዘጋጁ፣ ኮኒ ደግሞ ሁልጊዜ ጠዋት የምታደርገውን የስፖርት ክላስ ለመካፈል ወደ YMCA ማዕከል ለመሄድ አቅዳለች። ሪቻርድ ለፖሊስ በሰጠው ቃል መሰረት ጠዋት 2 ሰዓት ተኩል ላይ ለስራ ከቤት ወጥቶ እንደሄደና ላፕቶፑን እንደረሳት እዚህ ሲለው 5 ደቂቃ መንገድ ከሄደ በኋላ ወደ ቤት እንደተመለሰ ተናግሯል። ነገር ግን ዲጂታል ፎረንሲክ ሌላ ታሪክ አወጣ። ጠዋት 2 ሰዓት ከ37 ላይ የቤቱ ኮምፒውተር የፌስቡክ አካውንት ተከፈተ። ከዚሁ ኮምፒውተር ላይ ረጅም ጊዜ የሚቆይ የታቱ ሀሳብ ተብሎ ጎግል ተደረገ። ይህ ሪቻርድ ከቤት ወጥቻለሁ ካለ ከ10 ደቂቃ በኋላ ነው። ኮኒ እጇ ላይ ያሰረችውን ፊትቢት ሰዓት አድርጋ ወደ ስፖርት ለመሄድ ከቤት ወጣች። 2 ሰዓት ከ53 ላይ የYMCA ካሜራዎች ኮኒ ማዕከሉ እንደደረሰች ቀረጿት። ነገር ግን በሚገርም አጋጣሚ የዚህ ዕለት ክላስ ተሰርዞ ስለነበር ኮኒ ጠዋት 3 ሰዓት ከ8 ደቂቃ ላይ ወደ ቤቷ ለመመለስ ወጣች። የኮኒ መኪና ወደ ቤቱ ጋራዥ ገባ። የጋራዡ በር ሲከፈትና ኮኒ ወደ ቤት ስትገባ እጇ ላይ ያለው የፊትቢት ሰዓት እንቅስቃሴዋን መመዝገብ ጀመረ። ኮኒ ለቀጣዮቹ 17 ደቂቃዎች ቤት ውስጥ በሰላም ስትንቀሳቀስ ቪዲዮዎችን ፌስቡክ ላይ ስትለቅ ነበር። ነገር ግን ጠዋት 4 ሰዓት ከ5 ላይ የኮኒ ፊትቢት ሰዓት ለዘላለሙ ዝም አለ። ሰዓቱ ምንም አይነት እርምጃ መመዝገብ አቆመ። በትክክል ከ7 ደቂቃ በኋላ ጠዋት 4 ሰዓት ከ12 ደቂቃ ላይ የቤቱ የደህንነት ማንቂያ በሪቻርድ አማካኝነት በራ። ፖሊሶች ሪቻርድ ደውለው ባደረሰው ጥሪ መሰረት ወደ ቤቱ ሲመጡ ያዩት ነገር እጅግ አስደንጋጭ ነበር። ሪቻርድ በኩሽናው ወለል ላይ በአንድ የብረት ወንበር ላይ በላስቲክ ታስሮ ይጮሃል። በሰውነቱ ላይ ጥቂት ቀላል መቧጨሮች ነበሩበት። ፖሊስ እንደፈታው ሪቻርድ እንዲህ አለ። ፊቱን በጭንብል የሸፈነ፣ ድምፁ የሆሊውድ ተዋናይን የሚመስል በወታደራዊ ልብስ የተሸፈነ ግዙፍ ዘራፊ ቤት ሰብሮ ገባ። ሚስቴ ኮኒ ከውጭ ስትመለስ እንድትሸሽ ጮኩላት። እሷ ግን ወደ ቤዝመንቱ ሮጠች። ዘራፊው ተከትሏት በመሄድ እኔው በቅርቡ በገዛው ሽጉጥ 2 ጊዜ ተኩሶ ገደላት አላቸው። ፖሊሶች ወደ ቤዝመንቱ ሲወርዱ የኮኒን አስክሬን አገኙት። በ357 ማግነም ሽጉጥ አንዴ በሆዷ አንዴ ደግሞ በጭንቅላቷ ጀርባ ተመታ ህይወቱ አልፏል። ነገር ግን አንጋፋዎቹ መርማሪዎች ወዲያውኑ በታሪኩ ላይ ጥርጣሬ ያደረባቸው። ቤት ውስጥ ምንም የተሰበረ በር ወይም መስኮት አልነበረም። ውድ ዕቃዎች አልተሰረቁም። ከሁሉም በላይ ደግሞ የፖሊስ የክትትል ውሾች ከቤቱ ወጥቶ የኮበለለ
ምንም አይነት የሰው ጠረን ሊያገኙ አልቻሉ። እንዲያውም ሮኪ የተባለው መጀመሪያ የመጣው ውሻ የዘራፊውን ጠረን ተከትሎ ከመሄድ ይልቅ ዞሮ ዞሮ ሪቻርድ አጠገብ ቁጭ አለ። አብሮትም አምቡላንስ ውስጥ ሊገባ ታገለ። ወንጀሉ የተቀናበረ መሆኑ በግልጽ ያስታውቅ ነበር። ሪቻርድ ዘመናዊ ቴክኖሎጂ እያንዳንዱን እርምጃውን በስውር እንደሚመዘግብ አልተረዳም ነበር። ፖሊስ በታሪኩ ታይቶ የማይታወቅ የዲጂታል ፎረንሲክ ምርመራ አደረገ። የዚህ ክስ ዋናው ወርቃማ ማስረጃ የኮኒ ፊትቢት ሰዓት ነበር። ሪቻርድ ለፖሊስ እንደተናገረው ኮኒ የተገደለችው ጠዋት 3:05 ላይ ወደ ቤት እንደተመለሰች ነበር። ነገር ግን የኮኒ የፊትቢት ሰዓት ኮኒ ቤት ውስጥ እስከ ጠዋት 4:05 ድረስ በህይወት ስትንቀሳቀስና 1217 እርምጃዎችን ስትራመድ እንደነበር በሳይንሳዊ ትክክለኛነት አረጋገጠ። በኮሎምቢያ ዩኒቨርሲቲ የፊትቢት ተመራማሪ የሆኑት ዶክተር ኪት ዲያዝም ፍርድ ቤት ቀርበው እንደመሰከሩት ይህ ሰዓት በዳሌ ላይ ሲታሰር የእግር ጉዞን የመመዝገብ ብቃቱ 95% ፍጹም እውነት ነው። ሰዓቱ የሚያሳየው ኮኒ ከገዳዩ እየሸሸች ሳይሆን ቤት ውስጥ ተራ የቤት ውስጥ ስራዎችን እየሰራች እንደነበር ነው። በተጨማሪም የሪቻርድ ኮምፒውተር ሲመረመር ግድያው ከመፈጸሙ ወራት በፊት በሐምሌና በሴፕቴምበር ወር ላይ ሰውን በፍጥነት የሚገድሉ ያለ ሐኪም ትዕዛዝ የሚወሰዱ መድኃኒቶችን በቀላሉ የማይታወቅ የቤት ውስጥ መርዝና ሪሲን የተባለ መርዝ የሚሉ ጽሑፎችን በኢንተርኔት ላይ ሲፈልግ እንደነበር ተደረሰበት። ይህ የሚያሳየው ወንጀሉ በድንገት የተፈጸመ ሳይሆን ለወራት የታቀደ አሰቃቂ ግድያ መሆኑን ነው። ሪቻርድ ፍጹም አረመኔነቱን ያሳየው ከግድያው በኋላ በነበሩት ቀናት ነበር። ሚስቱ በሞተች በ5ኛው ቀን የኮኒን $475,000 የህይወት መድን ገንዘብ ለመጠየቅ ሮጠ። ኢንሹራንሱ ምርመራው ስላልተጠናቀቀ ሲከለክለው ከኮኒ ኢንቨስትመንት አካውንት ላይ $90,000 በላይ አውጥቶ አጠፋው። ሪቻርድ በቁጥጥር ስር የዋለው ከ18 ወራት የፖሊስ ክትትል በኋላ ነበር። ፖሊስ ትከሻውን ይዞ በቁጥጥር ስር ውለሃል ሲለው ፊቱ ላይ ያለው ደም ደርቆ እንደ ወረቀት ነጭ ሆነ። $1 ሚሊዮን አስተለቆ ለ5 ዓመታት በፍርድ ቤት ሲከራከር የኮኒን የቁጠባ ገንዘብ በሙሉ ለህግ ባለሙያዎችና ለራሱ መዝናኛ አባከነው። ፍርዱ በ2022 ሲሰጥ የኮኒ እህት ፍርድ ቤት ላይ በእንባ ተውጣ እንደመሰከረችው ኮኒ ለልጆቹ የወደፊት ህይወት ካሰባሰበችው በብዙ ሺህ የሚቆጠር ዶላር ውስጥ የተረፈው $6 ከ24 ሳንቲም ብቻ ነበር። ለልጆቹ ቦርሳ ወይም ጫማ መግዣ እንኳን አልተወላቸውም። ዳኛ ኬረን ክላርክ ሪቻርድን የ65 ጽኑ እስራት ፈረዱበት። የኮኒ ፊትቢት ሰዓት ገዳዩን ያጋለጠ ስውር ምስክር ቢሆንም የኮኒ እውነተኛ ታሪክ ግን በደግነቷ በፈገግታዋ ይዘከራል። ቤተሰቦቿ እባካችሁ ኮኒን አትርሷት፣ በሞተችበት ሁኔታ ሳይሆን በነበራት ብርሃን አስቧት ይላሉ። ሁለቱ ልጆቿ አሁን ከአክስታቸው ጋር የሚኖሩ ሲሆን ያገለገለችው ማህበረሰብ ለልጆቿ የኮሌጅ ፈንድ አቋቁሞላቸዋል። በስተመጨረሻም የገዛ እጇ ላይ የነበረው ሰዓት ፍትህን አምጥቶላታል። ለዛሬ ያዘጋጀንላችሁ ታሪክ ይህን ይመስል ነበር። ታሪኩን ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስ አስደንጋጭና እውነተኛ ታሪኮች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጉን አይርሱ።